እንዴት ናችሁ የቻናላችን ቤተሰቦች? ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት ትምህርት የአማርኛ ፊደሎች ሲሆኑ ከአማርኛ ከፊደሎች በተጨማሪ ደግሞ ከነሱ የወጡ ቃላቶች አሉ፣ ትንሽ ቃላቶች፣ እነሱንም አብረን እናያለን። ከአማርኛ ትምህርት በተጨማሪ እንግሊዝ፣ ሂሳብም እንሰጣለን በግል። አሁን ቀጥታ ወደ ዛሬው ትምህርት እንሄዳለን። አብራችሁን ቆዩ። ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ሀ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ ኝ ኛ ኘ ኝ ኞ። እሺ ከነዚህ ፊደሎች የወጡ ቃላቶች ናቸው። እያንዳንዳቸው እናያለን። የመጀመሪያው ምን ይላል? ትንኝ። ትንኝ ትንኝ የሚለውን እንግዲህ እያንዳንዱ ፊደል ከነዚህ ውስጥ ነው ያለ ብለናል። ስናይ ት ከተቱ ስድስተኛ፣ ን ከነኑ አሁንም ስድስተኛ፣ ኝ አሁንም ከኘኙ ስድስተኛ በአንድ ላይ ትንኝ ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቱታ። ቱታ የሚለው ደግሞ ሁለቱም ከተቤት ነው ያለ። የመጀመሪያው ከተቱ ሁለተኛ ቱ፣ ታ ደግሞ አሁንም ከተቱ አራተኛ ታ በአንድ ላይ ቱታ ይላል ማለት ነው። ቀጣይ ተኛ። ተኛ የሚለውን ደግሞ ስናይ ከተቱ የአንደኛ ተ ከኘኙ የአራተኛኛ በአንድ ላይ ተኛ ይላል ማለት ነው። ቀጣይ ሃና። ሃና የሚለውን ደግሞ ስናይ ከሀሁ የአንደኛ ሀን ወሰድነ፣ ከነኑ የአራተኛ ናን ወሰድነ፣ በአንድ ላይ ሃና ይላል ማለት ነው። ቀጣይ ታች። ታች የሚለውን ደግሞ ስናይ ከተቱ የአራተኛ ታን ወሰድነ፣ ከቸቹ የስድስተኛ ችን ወሰድነ፣ በአንድ ላይ ታች ይላል ማለት ነው። ቀጣይ ነኝ። ነኝ የሚለውን ደግሞ ስናይ ከነኑ የአንደኛው ነን ወሰድነ፣ ከኘኙ የስድስተኛው ኝን ወሰድነ፣ በአንድ ላይ ነኝ ይላል ማለት ነው። ውድ የቻናላችን ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። መልካም ቆይታ